የሰው ልጅ የአእምሮን ኃይል ብቻ በመጠቀም እቃዎችን ማንቀሳቀስ ይችላል? ፊልሞችና ሰዎች የሚሉትን እንተውና ሳይንሱ ምን እንደሚለን ላስረዳችሁ፣ ተከታተሉ። ቴሌካይነሲስ ማለት ሁላችሁም እንደምታውቁት የሰው ልጅ እጁን ሳይጠቀም በአእምሮ ኃይል ብቻ እቃዎችን የማንቀሳቀስ ችሎታ ማለት ነው። ማንኪያዎችን ማጣመም፣ መኪናዎችን መሳብ፣ መጎተት ሊሆን ይችላል። ስለ ቴሌካይነሲስ ሲወራ ሁሌ ትዝ የምትለኝ አሪያና ግራንዴ ናት። የሆነ ጊዜ ፕሮግራም ላይ ቀርባ ቺክን በሚያቃጥል ሶስት ነገር እያበሏት ነበር። ጨዋታ ነገር ነው እና እየበላች እያለ ቺክኑ ከእጇ አምልጦ ሊወድቅ ሲል አንሳፋ መልሳ አስቀመጠችው በቴሌካይነሲስ። ቪዲዮን ስታዩ የበለጠ ትረዱኛላችሁ። ስለ ቴሌካይነሲስ ብዙ ነገር እናውቃለን ከሚሉ ሰዎች ኮርሶች ገዝቼ ስማር እና መጽሐፎችን ሳነብ ስለ ቴሌካይነሲስ ብዙ ነገር አውቄያለሁ። በዋናነት ቴሌካይነሲስ ስናደርግ ኃይሉ የሚመጣው ከአእምሯችን ነው። አእምሯችን ደግሞ እንኳን ከሰውነት ውጭ የሆኑ ነገሮችን ለማንቀሳቀስ እዚሁ ውስጥ ያሉትን እነዚህ እኛም ማንቆጣጠራቸውን ኢንቮለንተሪ አክሽኖች እንደ መተንፈስ፣ ማጨፈና መግለጥ፣ መፍጨት፣ ምግብ፣ ያተነፋፈስ ስርዓቶቻችን እኛም ማንቆጣጠራቸውን እሱ ነው የሚቆጣጠራቸው። ያንን ለመቆጣጠር ኃይል ያስፈልጓል፣ ለማሰብም ኃይል ያስፈልጓል። እነዚህን ኃይሎች ትንሽ ኃይሎች የሚያገኘው ከምንበላቸው ትንሽ ምግቦች ነው እና ከሰውነታችን ውጭ ያለን ነገር ደግሞ ለመቆጣጠር ብዙ ኃይል ያስፈልገዋል። አይችልም ማለት አይደለም፣ ይችላል፣ ግን ብዙ ኃይል ያስፈልገዋል። ይሄንን በጣም ትንንሽ ነገር ስላችሁ ለምሳሌ እንደ ወረቀት እንደ ባዶ ሃይላንድ ነገር ማንቀሳቀስ ይችላል። ይህንንም ለማድረግ ያው ትንሽ ፕራክቲስ ያስፈልጋል። እነዚህን ኮርሶች እና መጽሐፎች ሳነብ ምን አርጉ ነው የሚሉት? መጀመሪያ ለ1 ደቂቃ ስትሬት ሜዲቴት አርጉ። ተረጋግታችሁ ሜዲቴት አድርጉ። ከዛ እጃችሁን እንዲዘርጉትና እንደዚህ አድርጉት፣ ቅርብ ራቅ አድርጉት። ከዛ እጃችሁን የሚገፋ ኃይል ይፈጠራል መሀል ላይ፣ ሁለቱን እጃችሁን ወደ ጎን የሚገፋፋ ኃይል። ይህ ኃይል ስሙ ባዮፊልድ ይባላል። ማንኛውም ነገር ከባዮፊልዱ ጋር ሲነካካ እቃው ይገፋል ወደዛ። ያው ብዙም ከባድ እቃ ይሆን እንጂ እቃውን ይገፋል ያ ባዮፊልድ። ሰውነታችን የሚያመነጨው ባዮፊልድ ነው። ያ ባዮፊልዱ እንዲጠነክር ብዙ ኃይል ማመንጨት አለብን። ያው እኛ ያለን የባዮፊልድ መጠን ትናንሽ ነገሮችን ነው። ያው ቀደም እንዳልኳችሁ ወረቀትና ባዶ ሃይላንድ ነው የሚገፋው እና ባዶ ሃይላንድ ወይም ወረቀት እንዲህ ስናደርግ ይገፋል ያ ባዮፊልድ። ባዮፊልድ ቅርጹ በእጃችን ዙሪያ እንደሚሽከረከር አይነት ኳስ ነገር ነው። በተለምዶ አረንጓዴ ይባላል። ግን ያው ከለር የለውም፣ ስናየው ምንም ነገር የለውም፣ ግን የምታዩ ነገሮችን ይገፋል እና ያንን ነው ይላሉ። እንደ ቴሌካይነሲስ ያንን ያስረዱታል እነዚህ ሰዎች። ብዙ ሰዎች ስለ ቴሌካይነሲስ ማውራት ወይም ሲወራ መስማት በጣም ደስ ይለናል። ምክንያቱም በኢምፖሲብል እና በሳይንስ መሀል ያለ ነገር ነው። ስለ ቴሌካይነሲስ ፊልሞች ላይ ስናይ ወይ መጽሐፎች ላይ ስናነብ ውስጣችን እውነትም አእምሯችን እዚህ ዓለም ላይ ተጽዕኖ ይኖር ይሆን፣ የምንቆጣጠረው ነገር ይኖር ይሆን ብሎ ሁላችንም ውስጥ ጥያቄ ይፈጠራል። ይህንንም በመጠራጠር ሳይንቲስቶች በጣም ብዙ ኤክስፐሪመንቶች አድርገዋል። በተለይ በ1970 ብዙ ፓራሳይኮሎጂስቶች ብዙ ኤክስፐሪመንቶች አድርገዋል ቴሌካይነሲስ ላይ። ለምሳሌ አንድ የተዘጋ ሳጥን ውስጥ እቃ ያስቀምጡና እቃውን ለማንቀሳቀስ ይሞክራሉ። ከዛ ሳጥኑን ሲከፍቱ እቃው ተንቀሳቅሶ እንደሆነ ለማየት ይሞክራሉ። በጣም በከባድ ፍጥነት የሚንቀሳቀሱ ነገሮችን ቀስ አድርጎ የሚቀርጹ ካሜራዎችን አድርገው እቃው በትንሽ እንኳን ከተንቀሳቀሰ ለማየት ሞክረዋል። ያው እስካሁን ድረስ 100% ቴሌካይነሲስ እውነት እንደሆነ የሚያረጋግጥ ሪሰርች አልተገኘም። ግን ሳይንቲስቶች ስለ ኮንሺየስነስ እና ስለ አእምሯችን በደንብ ስላልተረዳን ነው እንጂ በቴሌካይነሲስ ተስፋ መቁረጥ የለብንም ብለው ያወራሉ። እናንተስ ቴሌካይነሲስ ሞክራችሁ ታውቃላችሁ? ይህን ቪዲዮ ስታዩስ ምን ተሰማችሁ? ሀሳብ አስተያየት፣ ጥያቄያችሁን ኮሜንት ላይ ጻፉልኝ። ዋና ቻናሌን ለመቀላቀል ባዮ ላይ ያለውን ብቸኛ ሊንክ ተጫኑ። ፒስ አውት። Here we go. Okay, but it does. Oh my god! Oh, sorry. Sorry. It's all right. I couldn't do that again if I tried.